የተለያዩ አይነት ፌሚኒዝሞች እንዳሉ ታውቃላችሁ? ሰላም። እስቲ ስለ ፌሚኒዝም እናውራ። አንድ አይነት የሆነ ሁሉንም የያዘ ሁሉንም ዘርፍ የሚያካሂድ ፌሚኒዝም የሚባል ነገር የለም። ፌሚኒዝም ከካልቸር ወደ ካልቸር እና ከትውልድ ወደ ትውልድ የተለያየ ጥያቄ ነው ያለው። ሆኖም ታዲያ ፌሚኒዝም ማለት የሴት የወንድ የሚባል መብት ሳይኖር እኩል እድል ተሰጥቶትና ከጥቃት ነፃ የሆነ ህብረተሰብ ይኑረን ማለት ነው። ብዙ አይነት ፌሚኒዝም ወይም ሴታዊነት አስተሳሰብ ቢኖርም እስቲ ጥቂቱን ከፍለን እንየው። በመጀመሪያ እኩልነት ላይ ከሚያተኩሩ ሴታዊነቶች ውስጥ እነዚህ ሶስቱን እንመልከት። የነፃነት ሴታዊነት፣ ይሄ አንድ ሀገር ባላት ህግ ላይ ተነስተው በዛ ህግ ውስጥ ለሴት ልጅ መሻሻል ያለበት ነገር ላይ የሚሰሩ ሴቶች ናቸው። ብዙ ጊዜ ሀገር በምትተዳደርበት በትምህርት ላይ እና በስራ ቦታ ባሉ ህጎች ላይ ይሰራሉ። ስር የሰደደ ሴታዊነት፣ የአባቶች ስነ ስርዓት ሁሉንም ዘርፍ እንደተቆጣጠረ የምታምን የሴታዊነት አመለካከት ስትሆን ያለው ደንብና ስርዓት ከእንደገና መሰራት አለበት የሚል አስተሳሰብ ነው። ህብረተሰባዊ ሴታዊነት፣ ሴት ልጅ በካፒታሊዝም ምክንያት ትልቅ ጥቃት እየደረሰባት ነው ብለው የሚያምኑ ሴቶች የሴታዊነት አመለካከት ሲሆን ካፒታሊዝምን እና በህብረተሰቡ መካከል ያለውን የገንዘብ ክፍፍል የሚመጣውን ልዩነት ለማጥፋት የሚታገሉ ሴቶች ናቸው። ሁለተኛው በማንነትና በልምድ ላይ የሚያተኩር ሴታዊነት ሲሆን እስቲ እነዚህን 4 ነገሮች እንያቸው። የጥቁርነት ሴታዊትነት፣ ይሄ አንድ ሴት ልጅ ጥቁር በመሆኗ በሚደርስባት ጫና ላይ የሚያተኩር ሲሆን የዘር ማንቋሸሽ እና የጾታ ወጥመድን ለማጥፋት የሚታገሉ ሴቶች ናቸው። የነጮች ሴታዊትነት፣ የመካከለኛ ኑሮ ያላቸው ነጭ ሴቶች ላይ የሚደርሰውን ጥቃት ለመቃወም የተደራጁ የሴታዊት አባላቶች ናቸው። በአሁን ሰዓት ሴት ልጅ ከወንድ እኩል መከፈል አለባት የሚለው ነገር ላይ እየሰሩ ነው። የሴት እኩልነት እና የማህበራዊ ማዕከል፣ ይሄ አሜሪካዊቷ አሊስ ዋከር የፈጠረችው አስተሳሰብ ዘይቤ ሲሆን ጥቁር ሴቶች በባህላቸው፣ በልምዳቸው እና በሃይማኖታቸው ላይ መበረታታት አለባቸው ብላ ታምናለች። መስቀላዊ ሴታዊትነት፣ በኪምበርሊ ክሩንሻ የተፈጠረ የሴታዊነት አመለካከት ሲሆን ሴት ልጅ ላይ የሚደርስባት ጥቃት በጾታ ብቻ ሳይሆን እሷን ሰው በሚያደርጋት በሁሉም ነገር ላይ ጥቃት ይደርስባታል ብላ ታምናለች። የሰው ልጅ አንድ ነገር አይደለምና ለምሳሌ አንድ ሴት በአካለ ስንኩልነት፣ በዘር ምክንያት ወይም ደግሞ ደሃ በመሆኗ ጥቃት ሊደርስባት ይችላል ብላ ታምናለች። በዚህ ሀሳብ ላይ አምነው ሴት ልጅ ከብዙ ጥቃት ለማዳን እየሞከሩ ያሉ ሙቭመንቶች ደግሞ ኢንተርሴክሽናል ፌሚኒስት ወይም ደግሞ የመስቀላዊ ሴታዊቶች ይባላሉ ማለት ነው። ሶስተኛው አነጋጋሪ የሆኑ ሴታዊትነቶች ሲሆኑ ከነሱ ውስጥ 3ቱን እንመልከት። ባህላዊ ሴታዊትነት፣ የሴቶችን ልዩ ባህላዊ ባህሪዎች፣ እሴቶችና ችሎታዎችን በከፍተኛ ደረጃ በማዳበር የሚመራ የሴታዊነት አቅጣጫ ነው። ተመሳሳይ ጾታ ሴታዊትነት፣ ይሄ በሀገራችን ውስጥ በህግ ባይፈቀድም የተመሳሳይ ጾታ ሴታዊቶች ለኤልጂቢቲኪው ራይት የቆሙ ናቸው ማለት ነው። ሳይበር ሴታዊትነት፣ ይሄ ኢንተርኔት ላይ የሚደርሱ የጾታዊ ጥቃቶችን የሚከላከሉ የሴቶች ሙቭመንት ሲሆን ስፔሻሊ አሁን በቲክታክ ላይ ባለው ነገር ላይ መስራት የሚፈልግ ግሩፕ ነው ማለት ነው። በአሁን ሰዓት በኢትዮጵያ የተደራጀ አቋም ባይኖርም ይሄ ግን በጣም አስፈላጊ የሆነ ነገር እንደሆነ አሁን በምናየው ነገር እናያለን። 4ኛ የዓለም አቀፍ ሴታዊትነት፣ ከዛ ውስጥ እነዚህ 3ቱን እንመልከት። የተፈጥሮ ደህንነት ጥበቃ ሴታዊትነት፣ ይሄ እንቅስቃሴ የአካባቢ ጥበቃ እና የሴቶችን መሰረታዊ መብቶችን አንድ ነጥብ ላይ የሚያገናኝ ነው። አፍሪካዊ ሴታዊትነት፣ ይህ የሴታዊነት አቅጣጫ በተለይ የአፍሪካ ሴቶች ታሪክ፣ ባህል፣ የቀድሞ ቀኝ ግዛት ተጽዕኖ እና ዛሬ የሚገኙ የአባቶች ስነ ስርዓቶች ላይ ያተኩራል። የምዕራባዊ ሴታዊትነት በአፍሪካ ሴቶች ላይ ጥናት አያደርግም በሚል የምዕራባዊ ሴታዊትነትንም ያወግዛል። ኢትዮጵያዊ ሴታዊትነት፣ በኢትዮጵያዊ ሴቶች መብትን ለመጠበቅ እና ለማሻሻል በታሪክ፣ በባህል፣ በሃይማኖት እና በፖለቲካ ሁኔታ የተቀመጠ እንቅስቃሴ ነው። ዋና ጉዳዮቹ የጾታ ጥሰትን ማቋረጥ፣
የህግ እኩልነትን ማሳደግ፣ በትምህርትና በኢኮኖሚ እድል ላይ ሴቶችን ማሳተፍ እና በፖለቲካ ስራ ሴቶችን ማካተት ናቸው። በአሁኑ ሰዓት ያላቻ ጋብቻ፣ ግርዛት፣ መደፈር፣ ሴት ልጅ በፓርትነሯ መጎዳት እንዲሁም እርስ በርስ ባለው ጦርነት መካከል ሴት ልጆችን መጉዳት፣ በጦርነት ምክንያት መደፈር፣ በአሁኑ ሰዓት ደግሞ ለነዚህ ሴቶች ድምጽ መሆን የሚፈልጉትን ሴቶች በኦንላይን ላይ ቡሊ በማድረግ ድምጻቸው እንዳይሰማ ለማድረግ የሚሞከረው ጥቃት የኢትዮጵያ ሴታዊትነት ሙቭመንት ውስጥ ያሉት ሴቶች እየተመለከቱትና እየተጨነቁበት ያለ ነገር ነው። ይሄ ትንሽ ስለ ሴታዊትነት እንድትረዱ ያደርጋል ብዬ አምናለሁ። ራሳችሁን ኦልሬዲ የሴታዊት ሙቭመንት ውስጥ አባል ነኝ ብላችሁ የምታስቡ ከሆነ እስቲ ንገሩኝ፣ ምን አይነት ሴታዊት ናችሁ? ወይም what kind of feminist are you?